ኦማል ኮይን ነው እየሄደን ያለ ነው ወደ ራስ አልኬማ ነው ራስ አልኬማ ላይ ከፍተኛ የሆነውን ተራራ ለማየት ነው ዛሬ እንግዲህ ዩናይትድ አረብ ኤሚሬትስ ላይ ዘንቦ ማያቅ ከፍተኛ ዝናብ የዘነበ ነው እንግዲህ እንደምታዩት ነው ተከታተሉኝ እንግዲህ ጋይስ አሁን ላይ ያለው በዩናይትድ አረብ ኤሚሬትስ እማትገምቱ ታምር ነው የተካሄዳለው አሁን የቆምኩበት በጣም ከፍተኛ የሆነ ተራራ ነው እንደምታዩት ከፍተኛውን ጉም አለው አልፎ የመጣውትን ደግሞ የከባድ የሆነ ዝናብ አይታችኋል አሁን እየሄድን ያለነው በዩናይትድ አረብ ኤሚሬትስ ትልቅ ወደ ሆነው ተራራ ነው ስለዚህ ተከተሉኝ ጥሩ ጊዜ አብረን እናሳልፋለን አድቬንቸሩ ጋር ተደርሷላችኋለሁ ይሄንን አድቬንቸር እስኪ ነው ዙሪያው እንደምታዩት ነው በጣም በሚገርሙ ተራሮችና በሚገርም ዌዘር የተሞላ ኤሪያ ላይ ያለነው ሪሊ አንዳንድ ጊዜ ከተማ ውስጥ ጭንቅ ያላችሁ ዘና ማለት ትፈልጋችሁ አምራችሁን ሁሉን ነገራችሁ ማዝናት የፈለጋችሁ ሰዎች ተከተሉኝ ለእናንተ የሚሆን ጥሩ ቦታዎች አሉኝ ዩናይትድ አረብ ኤሚሬትስ እንግዲህ ካሏት ከቱሪስት ዴስቲኔሽኖች አንዷ እንግዲህ እንደምታውቁት አብዛኞቻችሁ ቡርጅ ከሊፋ ወይም ደግሞ ዳውንታውን ላይ ያሉ ከፍተኛ የሆኑ ርዝመት ያላቸውን ፎቆች ብቻ ነው የምታውቁት ዛሬ ግን እኔ በራስ አልኬማ ይዣችሁ የመጣው ቦታ እንደምታዩት በከፍተኛ ተራሮች የተሞላ ነው እነዚህ ተራሮች በጣም ዱባይን ከምታውቋት ወይም ደግሞ ዱባይ ሞቃታማ ነው ወይ ደግሞ ሌሎችም ስቴቶቿን ሰባቱ ስቴቶቿን ሞቃት ነው ብላችሁ የምታስቡ ሰዎች ይሄ ተራሮች በጣም በቅዝቃዜ የተሞላ ኢቭን ኢፍ እዚህ ነኝ ያለሁት ግን ሹራብ አድርጌያለሁ እንዲሁም ደግሞ ወፍራም ደግሞ ጃኬት ለብሻለሁ እስቲናው በጣም የሚቀዘቅዝ ነው ሶ ጋይስ ይሄንን የመሰለ ኢንቫይሮንመንት መታችሁ ወክ ለማድረግ የምትፈልጉ እንዲሁም ደግሞ ሃይኪንግ እንዲሁም ደግሞ ባይክ ድራይቭ ማድረግ የምትፈልጉ ሰዎች በጣም ሪሊ አሜዚንግ የሆኑ ተራሮች ነው ያሉት በቃ የሰሩት የመንገዶች ደግሞ ሁኔታ በጣም የሚገርም ነው ሌላኛው ደግሞ ስሞል ቲፕ ናት ግን ላሳያችሁ እቺን የመሰለች ደግሞ ስሞል ፏፏቴ ያለቻት በጣም ደስ የምትልና ብዙ ሰዎች ወደዛ ተጠግተው ያያሉ የተወሰነ ኢንጆይመንት ያሳልፋሉ እኛም መኪናችንን አቁመን ነው ያየን ያለ ነው በቅርቡ ደግሞ በዚሁ በራስ አልኬማ ላይ በዓለም ላይ ተመዘገበ ከፍተኛ 2.8 ኪሎ ሜትር ርዝመት ያለው ኬብል ካር አላቸውና እሱ ደግሞ ሁለት አይነት ነው አንደኛው ኬብል ካር መጠቀም ሲሆን ሁለተኛ ነገር ደግሞ ወገባችሁን ታስራችሁ 3 ኪሎ ሜትር መብረር እንድትችሉ እንደምትሰርቷልና እንዴት ነው ልብረር ወይስ ይቅርብኝ